ሰላም ያገሬ ልጆች በዓለም ዙሪያ ያላችሁ አበሾች ኤርትራውያን ኢትዮጵያውያን በዓለም ዙሪያ በኢትዮጵያም ጭምር እንዴት ናችሁ የኔ እናቶች ደህና ናችሁ ወይ? ዛሬ እንግዲህ ቪዲዮ ለመስራት አላሰብኩም ነበር በርግጥ ግን የሆነ ነገር ልቤን ስለነካው ነው ዛሬ ማታ ልጆቼን ወደ አልጋ ከሸኘው በኋላ ለመስራት ይሄንን ቪዲዮ የሞከርኩትና ላይቱ ምናምን ጥሩ ላይሆን ይችላል ግን ያው በቃ ከናንተ ጋር ማውራት ስለፈለኩ ነው የመጣሁትና ልቤን የነካው ነገር በዚህ በዩቲዩብ ብዙ የተተዋወቅኳቸው ብቻቸውን ልጆቻቸውን የሚያሳድጉ ሴቶች አሉ በርግጥ ብዙ ማቃቸው ደግሞ በእውነተኛ ህይወት ውስጥም በዚህም ባለውበት መማቃቸው ደግሞ አባቶች አሉ ብቻቸውን ልጆቻቸውን የሚያሳድጉ ሁለቱንም እማደንቃቸው ማለት ነው ግን በዚህ አጋጣሚ በጣም ሰሞኑን የነካኝ ነገር ብዙ እናቶች የሚያሳድጉ ልጆቻቸውን ብቻቸውንና በጣም ያሉበት ሁኔታ በቃ የድሮውን እኔ የነበርኩበትን ሁኔታ የሚያስታውስ ነውና ያሳዝናል በጣም ምክንያቱም ሰው ሲሰቃይ ማየት ወንድም ሆነ ሴት በጣም ያሳዝናል በዛውም ደግሞ የልጆቹም ስቃይ እየታሰበኝ ማለት ነው ከልቤ በማዘን የኔን ኤክስፒሪየንስ ለመናገር እንደገና መጣው ማለት ነውና የእውነት ነው ምለው አንድ እናት ለኔ ያለችበትን ሁኔታ ስትነግረኝ እውነት የራሴ ህመም ነው የሚመስለኝና ልቤንም ያመኝ ሲሰማ የዛ ሰዓት የሚሰማኝ ስሜት ነው እንዲሰማኝ የሚሆነውና ብዙ ጊዜ አገራችን ላይ እኔ እንዳየሁት ከሆነ ብዙ ጊዜ ብቻቸውን የሆኑ ብቻቸውን ልጆቻቸውን የሚያሳድጉ ሰዎች ከቤተሰብ እርዳታ አያገኙም በብዛት ምንድነው የሚያገኙት በብዛት ቤተሰብ ሪጀክት ያደርጋቸዋል ልክ ትዳራቸውም ሲፈርስ ቤተሰብም በዛው አብሮ ከዛ ትዳር ጋር ይሄዳል ማለት ነው ወይ ደግሞ ቶሎ ብለው ይዳኛቸዋል በቃ እንዴት ነው በጣም በቃ በመጀመሪያ ደረጃ ትዳራቸው በመፍረሱ እነኛ ሰዎች ሀዘን ላይ ናቸው ያሉት በጣም ግራም ያጋባ ሁኔታ ነው አንድ ጥንድ ለሁለት ሲካፈል ማለት ነውና ግማሽ አካል ካንድ ሰው ላይ ግማሽ አካሉ ሲጎድል ማለት ነውና ግን ብዙ ሰው ሰው ምን ይለኛል ባህል ምን ይላል ምናምን በማለት የገዛ ልጆቻቸውን ልክ ሲፋቱ ዞር ብለው ማያዋቸው ብዙ ቤተሰቦች አሉ እና ይሄ ነገር በጣም ያሳዝናል ምክንያቱም በዛ ሰዓት ነው በጣም እርዳታ እነኚህ ሰዎች የሚያስፈልጋቸው እውነቴን ነው ምለው በገንዘብ መርዳት ካልተቻለ በሐሳብ ለምን መርዳት አያስፈልግም በሐሳብ ራሱ መርዳት የማይችል ደግሞ በጸሎት መርዳት አለበት ማንኛውም አይነት ሃይማኖት ቢኖረው ማለት ነው ሁሉም በየሃይማኖቱ በዛ መንገድ መደገፍ ይቻላልና በጣም ያሳዝናል ብዙ ነገሮች ምንድነው ስሙ የቤተሰብ ክብር የቤተሰብ ምናምን ግን ያ ሰው ደግሞ በጣም ከሚገባው በላይ እየታመመ ነው ያለው ማለት ሰውነቱ ሳይሆን መንፈሱ እየታመመ ነው ከዛ ደግሞ የገዛ ልጆቻችንንም ደግሞ በዛው ልክ እንበድላለን ማለት ነው ምክንያቱም እነኛም ልጆች አንደኛ ወይ አባታቸውን ወይ እናታቸውን አጥተዋል ሁለተኛ ነገር ደግሞ እንደገና ደግሞ ሌላው ካታ ውስጥ ይገባሉ ማለት ነው እንደገና ደግሞ የሰው ፊት ሲለወጥባቸው ድሮ የሚሰጣቸውን አቴንሽን እና ክብር ሲተውባቸው ያ ሁሉ አለ በዛ መንገድ ማለት ነው እና ሌላው ደግሞ
ምላችሁ ነገር ቢኖር የኔ ውዶች ብቻችሁን ልጆቻችሁን የምታሳድጉ በመጀመሪያ ደረጃ ጀግኖች ናችሁ እግዚአብሔር ከናንተ ጋር ይሆናልም ጭምር እውነቴን ነው የምለው በጣም እግዚአብሔር ከናንተ ጋር ነው የሚሆነው የኔን ህይወት እንደ ትምህርት አድርጋችሁ እዩት ምክንያቱም ሲጨልም ይነጋል ሊነጋ ነው ማለት ነው አይደለ አያችሁት አይደል ከስንት በቃ በጣም ከሚያስፈራ ህይወት ወጥቼ ነው እግዚአብሔር አሁን የሰላም እንጀራ ይሰጠኝ አይደለ ስለዚህ እኔ ማን ነኝ ለኔ ካደረገልኝ ለእናንተ ያደርግላችሁም አባታችን ያደርጋል እውነት ለሁሉም ያደርጋል አይደለ አይዳላም ጌታ ያዳላም ያደርጋል የኔ እናቶችም ወዳችሁ በጣም ነው ማስብላችሁ እንጃ እኔ አላቅም በቃ ለሊቱን ሙሉና ቀኑን ሙሉ ባጽናናችሁ ቃላቶች ያጥሩኛል በቃ እኔ ብችል እውነቴን ነው የምለው በቃ ቁጭ ብዬ ከናንተ ጋር በቃ ባበረታታችሁ በጣም ደስ ይለኛል ምክንያቱም የማያልፍ ቀን ይመስለናል እንጂ ያልፋል ያ ሁሉና እኔ በርቱልኝ የምልበት አንዳንድ ነገሮች አሉ ምን እንደምታስቡ ታውቃላችሁ እንዲያበረታችሁ አንድ ቀን ይሄ ሁኔታዬ ይለወጣል አንድ ቀን ሰው ሆናለሁ አንድ ቀን ይሄን መከራ አልፋለሁ ብላችሁ ጠንክሩ እነኚህ በጣም መርዝ ሆነው እናንተን የባሰ ህመም የሚያስከትሉባችሁ ሰዎች ከህይወታችሁ ውስጥ አስወግዷቸው አያስፈልጉም ይቅርታ አድርጎ በርግጥ ግን ይቅርታ ማድረግ ደግሞ ከነሱ ጋር ሆናችሁ ቶክሲክ የሆነ እንትን ውስጥ መርዝ የሆነ እንትን ውስጥ መሆን የለባችሁ መጀመሪያ ራሳችሁንና ልጆቻችሁን ማውጣት አለባችሁ ልጆቻችሁን በደንብ በማሰብና በማስተማር ማለት ነው ጥሩ ትምህርት በመስጠት ለነሱ የተቻላችሁን በማድረግ ሰው እንዲሆኑ በማድረግ በሞራል ምንም ነገር እንዳይጎዱ ስለ አባቶቻቸው ወይ ስለ እናቶቻቸው ምንም ነገር ሳትነግሯቸው ማለት ነው ምክንያቱም በእናንተ መሃል ያለውና በአጋራችሁ መሃል ያለው ችግር እነሱን እንትን አይልም እነሱን አያገባቸውም ሁለተኛ ነገር ደግሞ እባካችሁ በልጅ አትጠቀሙ አሁን ለምሳሌ ወይ ሚስቶቻችሁን ለማናደድ ብላችሁ ወይ ባሎቻችሁን ለማናደድ ብላችሁ ልጅን አትጠቀሙ አደራ ምክንያቱም ወይ ልጅን አላሳየም ልጅሽን አላሳየሽም በቃ በልጅ በፍጹም እንዳትጠቀሙ አንዳንድ እናቶችም አሉ በልጅ የሚጠቀሙ እውነቴን ነው የምለው እንደዚህ አይነት ነገር ይቅር አስቡበት ልጁ መጫወቻ አይደለም ወይ እናቱም አባቱም ያስፈልጉታል ያ ልጅ እውነቴን ነው የምለው እና ስለዚህ አባታችሁ ወይ እናታችሁ ተወዳችኋለች ይወድሃል በእኔና በሷ መሃል ያለ ችግር የትልልቅ ሰዎች ታሪክ ነው እንጂ እናንተን አይጠቅስም ብለን ማሳደግ አለብን ልጆቻችንን እውነቴን ነው የምላችሁ አንድ በጣም የሚያስደስተኝ ነገር በህይወት ላይ ብቀላ ማለት በማንኛውም መንገድ ቤተሰብን በድሏችሁ ከነበረ ወይ ደግሞ ባሎች ወይ ሚስቶች በድሏችሁ ከሆነ አንድ ደስ የሚል ብቀላ አለ ብቀላ ማለት ለሚጠሏችሁ ሰዎች ለጎዷችሁ ሰዎች እናንተ ትልቅ ቦታ ደርሶ መታየት ነው ብቀላ በቃ ምክንያቱም እነኛ ሰዎች አይፈልጉም ነበር አይደለ ስለዚህ በልጣችሁ መገኘት ነው ብቀላ ግን ለነዛ ሰዎች መጥፎ አትመኙላቸው ጌታ ሆይ ቦታ ላይ እንድደርስ አንተ ፍቀድልኝ አድርግልኝ ለኔ ብቀላ ይሄ ነው በቃ እንደዛ ማለት ነው አሁን ለምሳሌ ልጄ ትንሽ ሆና እኔ የምመኘው የነበረው በቃ በብዙ ነገር ነበር አይደለ ክሪቲሳይዝ የምደረገው ማለት የትማት ደርስም ልጇንም ላይክ ጥሩ ኤዱኬሽን ያገሯን ኤዱኬሽን ነው እንጂ የምሰጠው የዚህን አይደለም ምናምን ይሉ ነበር አይደለ በፊቶቹ ምን ብዬ ጻፍኩላቸው ታያላችሁ ከናንተ ቤተሰብ ውስጥ አንድ ሰው ዩኒቨርሲቲ የገባ የለም የኔ ልጅ ግን ዩኒቨርሲቲ ገብታ
ዶክተር ሆና ተምራ መልካም ምግባር ኖሯት ከማንም ሰው በልጣ ታያላችሁ እንዳልኩት የእውነት ልጄን በፍቅር አሳድጌ መከሬ ሁሉም ነገር በቃ አድርጌ ማለት ነው እሷም አድጋ ያው የጥርስ ሐኪም ሆና አሁን በጣም ከሚገባው በላይ ነው ከኋላዋ የሚሮጡ ታያችሁ ለኔ ምን ማለት ነው በቀላ ማለት በቃ ይሄ ነው ማለት ነው እኔን ጥሩ ቦታ ደርሼ አቶኝም አትረቢም የተባልኩት ልጅ መልካም ነገር አጋጥሞኝ እግዚአብሔር ረድቶኝ ያ ነው በቀላ ማለት ማሳየት ማለት ነው አይደለ እና እነኛ ሰዎች መቼውንም መጥፎ ነገር ተመኝቼላቸው አላቅም ለማንም ሰው እውነቴን ነው ምለው ከልቤው እኔ እንጃ እኔ አላቅም ሁሉም ሰው ይሁን አላቅም እኔ ግን በጣም በልቤ ውስጥ መታደል ነው ይቅርታ ማድረግ ብዬ እገምታለሁ ለምን ከሚገባው በላይ ደስታን ነው የሚሰጠው ይቅርታ የሚያደርግ ሰው እኮ በቃ ነፃ ነው አይደለ እና ስለዚህ እኔ የምላችሁ ነገር ቢኖር ብቻችሁን የምትኖሩ ይገባኛል የሚሰማችሁ ወይኔ እንደዚህ አይነት ሁኔታ ላይ ስላለው ገንዘብ ሳይኖረኝ እንደዚህ ተጥዬ ተፋተን ጥሎኝ ሄዶ ጥላኝ ሄዳ የምትሉ አላችሁ አይደለ ግን ነገ ሌላ ቀን ነው የእናንተም ታሪክ ይለወጥና አንድ ቀን እናንተም ደግሞ ትልቅ ቦታ ደርሳችሁ ያ ሁሉ ሰው ጥሏችሁ የሄደው ሁሉ እናንተን ለማግኘት የሚመኝበት ቀን ይመጣል እና በእግዚአብሔር ታመኑ ልጆቻችሁን በፍጹም በተለይ በጣም በመጥፎ ሲቹዌሽን ላይ ስትገኙ ነው የባሰ ልጆቻችሁን ትሪት ማድረግ ያለባችሁ በቃ በጣም በመልካም ማናገር ልጄ ይሄ ሁሉ ያልፋል ግን የኛ ፍቅርና አንድነት ነው ወደፊት በቃ እንድንራመድ የሚያደርገን በቃ ትንሽም ልጅ ሆኖ እኮ ቤቢም ሆኖ እኮ ይሰማሉ የሚገርመው ነገር እኔ እውነቴን ነው የምለው ይሰማሉ ልጆቹ በቃ እኔ ልጄን ብዙ ነገር ነበር መመክራት ምን እላታለሁ የሴት ልጅ ቁንጅና ብቻ ዋጋ የለውም ምክንያቱም ሴት ልጅ ማለት እንደ ጽጌረዳ አበባ ናት ቶሎ ነው ማለት ውበቷ ይረግፋል ግን ዕውቀት ጭንቅላቷ ውስጥ ካለ ግን እስከ ዘላለም ማለትስ ሌላኛው ውበቷ ያበራል አይደለ ስለዚህ አሁን ለምሳሌ ሞዴል አርቲስት ምናምን አልፈቅድም ነበር ምን እላት ነበረ ነው በጭንቅላት ያለው ሰው መሆን አለብሽ በተሰጠሽ አጋጣሚ ያንን መጠቀም አለብሽ የኔ ህይወት ዚግዛግ ስለነበረ መፈልጋቸውን ትምርቶች አልተማርኩም በርግጥ ተምሬያለሁ በትንሹም ቢሆን ግን መፈልግበት ቦታ መድረስ መፈልግበት ቦታ አልደረስኩም በሌላ ባቋራጭ መንገድ ነው የሄድኩት ያንን ነገሮች ለመማርና ግን እሷ ግን እዚያ ሀገር ተወልዳ ሁሉ ነገር ቀጥ ብሎላት ያንን አድቫንቴጅ መውሰድ አለብሽ ታያለሽ ኩራቴ ነው የምትሆኚው ለኔ ያንቺ ማስተርስ ያንቺ ባችለር ሁሉም ነገር ለኔ ነው የኔ ነው የሚመስለኝ እና አንቺ ነሽ ህይወትን የምትበቀይልኝ አንቺ ነሽ ሰውም ሳይሆን ህይወትን የምትበቀዩ አንቺ ነሽ መድረስ የምፈልግበትን ቦታ ያልደረስኩበትን ባንዳንድ ሰዎች የተነሳ ያልደረስኩበትን ቦታ ባንቺ አይን ውስጥ ባንቺ ህይወት ውስጥ ደስታን ይሰጠኛል አገኘዋለሁ እያልኩ ነው ያሳደግኳት ልጄንና አሁን እንኳን አይደለም ሴቷና ወንዶቹም በእንደዛ አይነት መንገድ ስለሆነ በቃ የሆነ የመተሳሰብ አይነት ቤተሰብ ነው የኛን የነበርንበት ሁኔታ ከኛ የተሻለ መሆን እንደሚችሉ ሁሉንም ነገር በማስረዳት ማለት ነውና ለዛ ነው ምለው ተስፋ እንዳትቆርጡ በመጀመሪያ ደረጃ እንኳን ደስ ያላችሁ ምክንያቱም ልጅን የሚያክል ነገር ትልቅ ስጦታ ነው ምንም ሌላ ሰው ያስፈልጋችሁም ስለሁለት ከሆነ እና ይሄ ሰዓት ስለሚያልፍ እንደው ያንን ሰዓት በጣም ኢንጆይ አድርጉ ልጆቻችሁን በመንከባከብ በተቻላችሁ ባቅማችሁ ባላችሁ ነገር የሆነ ነገር በማድረግ አብራቻቸው ያችን ሰዓት በደንብ ፕሮፊት አድርጉ እኔ
አንድ ያደረኩት ነገር ነበረ ልጄ ትንሽ ሆና ከባለቤቴ ጋር ማለት ከበፊቱ ባለቤቴ ጋር ስለያይ ማለት ነው እሷ ስንት አመቷ ነበር 2 አመት ተኩሏ ነበርና ግን የዛም ሰዓት አጠባት ነበር የሚገርማችሁ ነገር እኔ ነበርኩ ማጥባት ማቆም ያቃተኝ ነበረው ልጅ ያልነበረችም እኔ ራሴ ነበርኩኝ በቃ ማጥባት ምፈልገው ለምን በቃ እንዴት ነው ሴኩሪቲ ለመስጠት ለሷ ደስ እንዲላት በቃ እንትን ፕሮቴክሽን እንዲሰማት ነበር ማደርገው በዛ ሰዓት ማለት ነውና ለ3 አመት ነው ያጠባሁት 3 አመት እስኪሞላ ድረስና ችግር የለውም ምን ችግር አለው የተፈጥሮ ነገር ነው ጡቴ ወተት አውጥቶ እስከሚሰጥ ድረስ ለምንድን ነው የምሳሳው እሷም ደስ ነው ሚላት አባንደነት ማለት አባቷ አባንደን አድርጓት ነበር አይደል እኔ ደግሞ አባንደን እንደማላደርጋት ሴኩሪቲ ተሰምቷት ነው ያደገችውና መላችሁ ነገር ቢኖር አው በርግጥ ብዙ ነገር አለ ብዙ ቁስል አለ ብዙ በመለያየት መሃል እንደ መለያየት የሚያስጠላ አስቀያሚ ነገር የለም በህይወት ውስጥ ግን ደግሞ አንዳንድ ጊዜ ያንን ማሳለፍ አለብን በህይወታችን ውስጥ ምክንያቱም ምናልባት ያ ጋብቻ ትክክለኛ ላይሆን ይችላል ማለት እኔ ሁሉ ጊዜ ስለ ጋብቻ ሳወራ በእግዚአብሔር ፊት በቁርባን የተጋቡ ሰዎች አይደለም አልልም ያንን ለምን እንደማለት ተቃላችሁ በቁርባን የተጋባችሁ ተለያዩ አትለያዩ እሱን ማለት አይደለም እንደዛ ምልበት ምክንያት የቤተክርስቲያን አባቶች ናቸው ስለ ቆረቡ ሰዎች መወሰን የሚችሉት መምከር የሚችሉት እኔ ምንም አይነት ስልጣን የለኝም ምንም አይነት ስልጣን የለኝም እናንተን እንዲ ማለት እሱ ራሱ ኃጢአት ስለሆነ ነው መላችሁ ግን ካለ ቤተክርስቲያን የተጋቡ ሰዎች እንደኔ ያኔ የመጀመሪያውን ባለኝ በቤተክርስቲያን አልነበረም ያገባሁት ስለዚህ ይሄ በሲቪል የተጋባችሁ ሰዎች አስቡበት ምክንያቱም ሞትም አለ የልጆች መጎሳቆል አለ በቃ የማይድን አይነት ችግር ነው የሚያመጣው ልጆችም ላይ ሴቶችም ወይ ወንዶች ላይና በመተሳሰብ በቃ የእውነት ጋብቻ ላይ የተመሰረተ ካልሆነ ብዙ መደባደብ መሰዳደብ አለመከባበር ያለበት ጋብቻ ሰውን ያጠፋል እንጂ እንትን አይልም ጥሩ ውጤት አያመጣምና እኔ መላችሁ እህቶቼ ከብዙአችሁ ጋር ተደዋውዬ ነበር በጣም ነው የምወዳችሁ እግዚአብሔርን አመሰግናለሁ ስለሰጠኝ እናንተ ስለእውነት ነው የምለው በጣም ነው የምወዳችሁ በጣም ነው ማስብላችሁ በተቻለኝ መጠን እንዳልኳችሁ አለሁላችሁ ብያለሁ እኖርላችኋለሁ ሁሉ ጊዜም ቢሆን በፈለጋችሁት ሰዓት በፈለጋችሁት ጊዜ ደውላችሁ እኔ ጋር ማልቀስ ማውራት የፈለጋችሁትን ትችላላችሁ ስለእውነት እኔ ዝም ብዬ ለዩቲዩብ ብዬ ሳይሆን ከልቤ ለተጨነቀ ሰው አለው በቃ ምን አለበት ሰው ጊዜውን ሰጥቶ እንደዚህ የሚጨነቁ ሰዎችን ቢያዋራ ምን አለበት እኔ ምንም አይመስለኝም ለልጆቼ እዚህ ጋር ምግብ እየሰራሁኝ እናንተን በስልክ ማዋራት ይችላል ሁለት ነገር ባንዴ ማድረግ ይችላል ምንም ችግር የለውም የኔ እናቶች እሺ ስለዚህ በኔ ቁጣሩ ችግር የለውም ወዳችኋለሁ አሁንም ቢሆን እስከ መጨረሻውና በሁሉም ነገር ከናንተ ጎን ነኝ ያለሁት ግን በርቱልኝ ይሄ ጨለማ ቀን እንደሚያልፍ ወቁ በተቻላችሁ መጠን ባገኛችሁት መጠን በቃ የሆነ ነገር ለመስራት ሞክሩ ለመታገል ሞክሩ ግን ከሁሉ በላይ ደግሞ እግዚአብሔርን አትርሱ እግዚአብሔርን ያዙ ከእግዚአብሔር ነው በቃ ለእግዚአብሔር ምን የሚሳነው ነገር አለ ምንድነው ያለው ሁሉ ጊዜ መጽሐፍ ቅዱስ ላይ ምን ብሏል ጥቂት ታከለ እምነት ካላችሁ ምንድነው የተባለው ይሄንን ተራራ ከዚህ ጋር ተነስቶ ወደዛ ሂድ ማለት እንችላለን አይደለ ስለዚህ የእግዚአብሔር ቃል ይዋሻል አይዋሽም በቃ እምነታችን እኔ እንደማስበው ከሆነ እምነቴ ይመስለኛል ከዛ ሁሉ ጉድና ስቃይ ያወጣኝና እምነት በቃ ከእግዚአብሔር ጋር ያላችሁ ግንኙነት በጣም አስፈላጊ ነው
እና በዚህ አጋጣሚ እንግዲህ የኔ ወዳጆች ብዙዎቻችሁ እኔ ሁሉም በእናንተ በሃይማኖታችሁ አንደኛችሁንም ጀጅ አላደርጋችሁም እውነቴን ነው የምለው ግን ያው እኔ ስናገር ብዙ ጊዜ በኔ ሃይማኖት ነው የምናገረው አይደለ በኔ በተማርኩበት በህፃንነቴ ባደኩበት እምነት ስለሆነ በኔ በኩል ማለት ነው በኔ በኩል የጌታችን ኢየሱስ ክርስቶስ እናት እመቤታችን በተለይ በዛ በማዕረጓ ስም በምትጠራበት ኪዳነ ምህረት ሁሉ ጊዜ በህይወቴ ዘመን በካባዋ እየሸፈነች ነው ያሳለፈችኝ ኤርፖርት ስታሰር ምን በቃ ሁሌ እመቤታችንን ጠርቼ አንድም ቀን አሳፍራኝ አታውቅም በእውነት አሁንም በቃ በጣም ነው የሚገርመው ለምሳሌ እሁድ ለታ ቤተክርስቲያን ነበርንና ቁጭ ብዬ ማለት ተንበርክኬ የጸለይኩ ያለው ቤተክርስቲያን ውስጥ የእውነት የእመቤታችን ፍቅር ላይ የመጣን የመሰለኝ ምክንያቱም በቃ ወይኔ እመቤቴ የሚገርመው ነገር መጽሐፍ ቅዱስ ላይ ብዙ ቦታ ላይ አልተጠቀሰችም አይደል እመቤታችን ለምን እንደሆነ ታውቃላችሁ በጣም ትሁትና ዝም ያለች ስለሆነች ነው እመቤታችን የሆነ ታምር ስትሰራ በዝምታ ውስጥ ነው የምትሰራው እመቤታችን በጣም በቃ እንጃ በጣም ሃምብል ከመሆኗ የተነሳ በህይወታችሁ ውስጥ ድምጿ ዝቅ ያለ ሆኖ በጣም ኃይለኛ በቃ በጣም ደስ የሚል በጣም ታምረኛ እናት ናትና እኔ እንጃ እኔ እውነት እኔ ለማስመሰል ወይ እናንተን አትራክት ለማድረግ አይደለም ግን እመቤታችን የቤታችን እናት ናት እውነቴን ነው የምላችሁ እናታችን ናት አሁን እኛ በጣም ህይወታችንን ባሌም ልጆቹም ሁላችንም በእመቤታችን በኩል አድርገን ለጌታችን ለኢየሱስ ክርስቶስ ሰጥተናል ይቻላል ለምን እሷ ብጽዕት ናት መጽሐፍ ቅዱስ ላይ ተጽፏል ከሴቶች ሁሉ አንቺ የተባረክሽ ነሽ ተብሏል አይደለ ስለዚህ በዛ ነው በቃ እኮ እመቤታችን እኮ ንጽሕት እኮ ናት ከፍጥሩ ሁሉም የተባረክሽ ይልሻል ብሩክ ይልሻል እና ጌታ ፈቅዶ እሷ ውስጥ ከገባ የእውነት ያምላክ እናታችን ናት እና ስለዚህ ታማልደናለች ሰው አባቱ ሊገርፈው ሲል እናቱ ስር የሚደበቅ አለ አይደለ ስለዚህ አሁን እኔም ለኔ ጠበቃዬ ናት ለኔ እሷ ስር ደበቃለሁ ስለዚህ እባካችሁ እኔ ቆንጆች ብዙ ሰዎች ትኖራላችሁ ሌላ እምነት ያላችሁ ሰዎች እንዳትቀየሙኝ እኔን ደግሞ ማድረግ ያለብኝ በእምነቴም እንዳትገቡ እኔም በእናንተ እምነት አልገባም ባካችሁ እሺ እኔ ቆንጆችና እንደኔ አይነት እምነት ያላቸው ደግሞ ያው በቃ እንግባባለን ማለት ነው ለነሱም እናታቸው ስለሆነች ለእናንተም እናታችሁ ናት በነገራችን ላይ ግን እንዳው በእምነታችሁ መግባት ስለማልፈልግ ነው እዚህ ላይ ሃይማኖት ለማውራት አይደለም የመጣሁትና ግን በዚህ አጋጣሚ በኔ በኩል አሁን ለምሳሌ ከተጎዳችሁት ውስጥ በመቤታችን የምትወዷት እንደኔ ካላችሁ እሷ ትረዳችኋለች ለማለት ነው እውነቴን ነው የምለው ትረዳችኋለች በደንብ በቃ 100% እመቤታችን በቃ ልጆቿን እንጃ እኔም ብዬ ልንገራችሁ በጣም ከሚገባው በላይ ታማኝ እናት ናት እውነት ታማኝ እናት ናት እና ስለዚህ በዚህ አጋጣሚ ትንሽ በሱ ቦታ ላይ እኔ ሁሌ መመስከር ፈልጋለሁ ለመቤታችን ለምን በቃ እመቤታችን ህይወቴ ናት ልጆቼን ሁሉ ለሷ ሰጥቻለሁ ባሌንም ትዳሬንም ሁሉ ነገሬንም በሷ እጅ በቃ በሷ ካባ የተሸፈነ ይሁን ነው የምለው ሁሉ ጊዜና አልፈራም እኔ ላይ ምንም ነገር የሚወረወር ነገር በቃ ተመልሶ ነው የሚሄደው በቃ እመቤታችን የእባቡን እግር በእግሯ የእባቡን ጭንቅላት የረገጠች ናት እና ስለዚህ ብቻ ለማንኛውም አሁን ለነግራችሁ የምፈልገው ነገር የኔ ፍቅሮች ተስፋ እንዳትቆርጡ ያላችሁበት ሁኔታ ኃላፊ ነው ብዙ ጊዜ ራሱ በቃ እንዴት ነው አንዳንድ ጊዜ እግዚአብሔር የተወሰነ እድሜ ላይ ስንደርስ ትግስት እንድንማር ይፈልጋል መሰለኝ እውነት አንዳንዴ ስመራመር እንደዛ ይመስለኛል
አሁን ለምሳሌ በ25 እና በ35 ዓመት መካከል የነበርኩበት ጊዜ በጣም ሳስበው የሆነ ያ ታይም ላይ የሆነ ዝብርቅርቅ ያለም ነገር አለ ልክ ማቹሪቲ የሚጎላል ትንሽ ማቹሪቲ የሚመጣበት ሰዓት ነው እንጃ እንዴት ብዬ ለመግለጽ የሚቸግረኝም ነገር አለ ስለዚህ በብዛት ታገሱ በታማኝነት በመከራ ጊዜ አመስግኑት ጌታን አመስግኑት በመከራ ጊዜ ጌታ ሆይ ተመስገን በቃ አንተና አይደል የሰጠኸኝ ካንተ ውጪ ማንንም ሰው ምንም መብት የለውም አይደለ የኔን የህይወት ወደፊት ማንንም ሰው ሊያቀድበት አይችልም አይደል ዴስቲናችንን እግዚአብሔር ብቻ ነው ከጸጉራችሁ እንኳን አንዷ አትነቀልም ይላል አይደለ ስለዚህ ጌታ ሆይ ተመስገን ስለሰጠኸኝ መስቀል አመሰግናለሁ ደስ ሲል ምን ያህል ብትወደኝ ነው ትንሽዬም ቢሆን የኔን መስቀል እንድሸከም የፈቀድክልኝ ምን ያህል ብታፈቅረኝ ነው ጌታ ሆይ አቃለው ሁሉ ነገር በእጅ ነው ነገ ይለወጣል ባንተ አምናለሁ በእውነት 100% አምናለሁ ስለዚህ በቃ ሸክም የከበዳችሁ ኑ እኔ ሸክማችሁን አወርድላችኋለሁ ብሎ ይለጌታችን ስለዚህ ውሰዱና መስቀሉ ፊት በአይመሯችሁ ማለት ነው አምጥቻለሁ ይሄው ሸክሜን መሸከም አቃተኝ በቃ አቃተኝ ከባድ ነው አምጥቻ አስቀምጫለሁ በሰላም ተኛለሁ አንቀላፋለሁ አለቀ በቃ እኔ እንደዛ ነው ማረጋው አንዳንድ ጊዜ ያስፈልጋል ቴሌፎናችሁን አጥፍታችሁ እንደምትተኙ ጭንቅላታችሁን አጥፍታችሁ ተኙ ለምን በማሰብ በመጨነቅ ማን ነው ህይወቱን ራሱ አንድ ቀን መጨመር የሚችለው ማንንም አይችልም ስለዚህ የኔ ፍቅሮች በምንም አይነት ተአምር በዚህ ነገር እውነቴን ነው የምለው እንድትበረቱ ፈልጋለሁ ልባችሁ ውስጥ ያለው በመጀመሪያ ልባችሁን አንጹት ልብ ማንጻት የምንጀምረው ይቅርታ ስናደርግ ነው ይቅርታ ማድረግ በነገራችን ላይ ሄዶ ያንን ሰው ይቅርታ አድርግልኝ ምናምን አይደለም ግን በቃ በልባችሁ ውስጥ ጀምሩት ጌታ ሆይ ይቅርታ አድርጌዋለሁ የበደለኝን ሰው የሚያደርገውን አቅምና ይቅር በለው በቃ ጌታዬ ሆይ የሚያደርገውን አቅምና ይቅር በለው እኔንም ይቅር በለኝ ሰው ስለሆንኩኝ ምናልባት አጥፍቼ ሊሆን ይችላል እና አምላኬ ሆይ አዲስ መንገድ አሳየኝ ህይወቴን አድስ ረጅም ምንድነው ራእይ ስጠኝ አጭር እንዳይሆን ህልሜ ረጅም ህልም ስጠኝ በቃ ከእግዚአብሔር ጋር ያላችሁን ግንኙነት ካስተካከላችሁ የመጀመሪያው ነገር በቃ ምን ብዬ ልንገራችሁ ማንንም ሰው ያስፈልጋችሁም እውነቴን ነው የምለው እና አትዘኑ ተስፋ አትቁረጡ በርቱልኝ እኔም በጣም ነው የምወዳችሁ በዩቲዩብ ወይ በቲክቶክ ወይ በኢንስታግራም ብቻ በሆነ አጋጣሚ ጻፉልኝ በቃ ፐርሰናሊ እንደዚህ መጽናናት የምትፈልጉ ሰዎች እሺ ቅዳሜ በነገራችን ላይ ላይቭ እመጣለሁ ቅዳሜ ማታ እኛ ከባሌ ጋር የምሽቱን ዝግጅት ካደረግን በኋላ እኔ ላይቭ ገባለሁኝና በጣም የዛን ሰዓት መነጋገር እንችላለን እሺ ጥያቄ መልስ ጥያቄያችሁን እኔ መልሳለሁ ስለውነት ከሆነ ምክንያቱም በቃ ከናንተ ጋር እንደ እህት ሆኜ ወይ እንደ እናት ሆኜ ነው መቅረብ የምፈልገውና አብረን እንድንነጋገር የጨነቃችሁን እንድታወሩኝ በቃ ፊታችሁንም ሸፍናችሁ ቢሆን እኔ ምንም ማለት ያው ድምጻችሁ ብቻ ስለሆነ በዛ መነጋገር እንችላለን ወይም ደግሞ በጽሁፍ ራሱ አቅርባችሁልኝ እኔ መልሱን መልሳለሁ አጽናናችኋለሁ ስለውነት ከሆነ አሁንም ቢሆን በጸሎት ያስባችኋለሁ እናንተም አስቡኝ እሺ ምክንያቱም እኔ ያው ማረባ ፍጥረት ነኝ ሰው አይደለም ስለዚህ እናንተም በጸሎታችሁ እንዳትረሱኝ እኔም በጸሎቴ አስባችኋለሁ እግዚአብሔር እውነት ከናንተ ጋር ይሁን ሁላችሁም ሙስሊም ክርስቲያን ዘመዶቼ ቤተሰቦቼ ኤርትራውያን ኢትዮጵያውያን እውነቴን ነው የምላችሁ በጣም ነው የምወዳችሁ ሁላችሁም እኔ ላይ ሰብስክራይበር እኛ ዩቲዩብ ላይ ሰብስክራይበር ያደረጋችሁ በጸሎቴ ሁሉ ጊዜ ነው ማስታወሳችሁ ማታ ማታ ልተኛ ስል የሆነ ሴክሽን አለ ለእናንተ ማስበው
እና ጸልይላችኋለሁ ጌታ ኢየሱስ ክርስቶስ ይባርክልኝ ጌታ ኢየሱስ ክርስቶስ ሁሉ ለምታረጉት መልካም ቃል ለሚወጣው ካፋችሁ በኮሜንት ላይ ለምትጽፉት ጌታ እውነቴን ነው ምለው እውነት ጸጋውን ያልብሳችሁ በያላችሁበት ቦታ በስደት ላይ ያላችሁ እንደኔ የኔ ዘመዶች እውነቴን ነው ምለው ስደት ቀላል ነገር አይደለም ስደት ማለት ብዙ በቃ እንጃ እንባይ ሁሉ ይመጣል ስለ ስደት የሚለው ቃል ራሱ ነው የሚያሳዝነው እንኳን አይደለም በውኑና እንትን ላግዠሪ ሊመስል ይችላል ስደት ግን ላግዠሪ አይደለም ስደት ማለት ራስን ማጣት ማለት ነው ህልውናንም ማጣት ይመስለኛል ሳስበው ለምን ብርታችን ከተቆረጠበት ሀገር ርቆ መሄድ ምን ያህል የአይደንቲቲ ክራይሲስ እንደሚያመጣ ልነግራችሁ አልችልም ስደት የስደት ቆንጆ የለውም የኔ ቆንጆዎች እንዳው ህይወት ሆኖ ነው እንጂ እውነቴን ነው ምለውና ብርታችን ከተቀበረችበት ሀገር ርቆ መኖር ቀላል አይደለምና ስለዚህ ሀገራችሁ መግባት ለምትፈልጉ ሰዎች ጌታ ኢየሱስ ክርስቶስ ምኞታችሁን ይሙላላችሁ እውነቴን ነው ምለው እዚሁም ደግሞ እንደኔ የምትኖሩ ደግሞ ጌታ በያላችሁበት ቦታ ይጎብኛችሁ ወዳችኋለሁ በጣም ከልቤ በጣም እኔ በጣም ደስተኛ ነኝ ምክንያቱም ይሄ የውሸት ፌክ አይነት ዩቲዩብ ግንኙነት ሳይሆን የኡነት ልብ ከልብ ስለሆነ በጣም ነው ማመሰግናችሁ የኡነት በቃ እኔ አውቀዋለሁ ምን ያህል ታማኝና መልካምነት እንዳሳያችሁኝ እኔም እንደዛው በጣም እያንዳንዳችሁ ነው ደግሞ መመልስላችሁ ኮሜንት ፐርሰናሊ የኡነት ነው ምለውና በጣም ነው የምወዳችሁ በጣም ነው ማከብራችሁና ይሄ ዩቲዩብ እንዲሆን የምፈልገው በቃ ብዙ ነገር የምንነጋገርበት የምንመካከርበት ጭንቀታችን የምናወጣበት በምን አይነት መንገድ ነው የሚሻለን እያንዳንዳችን ሁላችንም ተሸክመን የምንሄደው ነገር አለ አይደለ ከልጅነታችን ጀምሮ ያለ ነገር በቃ አንዳንዱ በቤተሰብ የተጎዳ አንዳንዱ በባል ሚስት የተጎዳ አንዳንዱ በልጅ የተጎዳ በቃ በብዙ ነገር የተጎዳ ሰው አለና ስለዚህ በዛ የተነሳ በቃ ወንድምና እህት ሆነን አባትና እናት ሆነን አንድ ላይ የተመካከረን እግዚአብሔር እስከፈቀደው ሰዓት ድረስ እንግዲህ አብረን እንሆናለን በጣም ባክብሮትና በፍቅር ነው ደና ሁኑልኝ የምለው ሰሞኑን ብዙ አዳዲስ ነገሮችን ማሳያችሁ አሉ እሺ ቤትን በተመለከተ ያው የቤትን መቤት ስለሆንክ አንዳንድ ነገሮች አሉ ያሰብኩት ምክንያቱም ክሪስማስ አሁን እየመጣ ነው አንዳንድ ነገሮች ከተማም ደግሞ የሆኑ ቦታዎችን የምወዳቸው ቦታዎች አሉ እሱንም ማሳያችኋለሁ በጣም ነው ማከብራችሁ ማፈቅራችሁ ሲንግል ማም ሲንግል ዳድ በጣም በቃ እንጃ ህይወቴ ውስጥ የሆነ ቦታ በቃ እኔ ራሴ ላይ እንደደረሰብኝ አድርጌ ነው ማየውና ወዳችኋለሁ ጠንክሩልኝ በርቱልኝ እግዚአብሔር ከናንተ ጋር ይሁን ያጽናናችሁ ይርዳችሁ እያንዳንዳችሁ በቃ እያንዳንዳችሁ ልጅ ይዛችሁ የምትኖሩ እኔ በጣም ነው ወዳችሁ በቃ በጣም ነው ማስብላችሁ በጣም እግዚአብሔር ይርዳችሁ ከናንተ ጋር ይሁን በቃ በሚቀጥለው እስከምንገናኝ እኔ ፍቅሮች ደና ሁኑልኝ በጣም ደና ሁኑልኝ ቻው